Guys, Ndinachu, welcome back to the channel. It is your boy, the ET Trader here. So in today's video, we are diving into one of the most powerful concepts in forex trading. So basically, Zari Maneo Sele order block no. So if you have been hearing traders talk about smart money concept, liquidity, and institutional moves, then this video is for you. So by the end of this video, so you will understand what is an order block and how to identify it and how to trade it like a pro. So let's jump straight into it. So basically, first one is, what is an order block? So order block is, it's the last bullish or bearish candle before the strong move. So price strong move ከማድረጉ በፊት የሚያረጋት የመጨረሻዋ ካንድል ምን እንላታለን? ኦርደር ብሎክ እንላታለን ማለት። So before strong move ያለችዋ ካንድል to the opposite direction በተቃራኒ ሙቭ ከማድረጉ በፊት፣ አሁን ለምሳሌ ፕራይስ አፕ ትሬንድ እየሄደ ከነበረ ሪል ቻርት ኤግዛምፕሎችን ማሳያችኋለሁ። ግን አሁን ስነግራችሁ አፕ ትሬንድ እየሆነ ከሆነ ፕራይስ ኢምፐልሲቭሊ ወደ ሴል ከተቀየረ and then that is our order block, the last buying candle እንደ bearish order block እንወስደዋለን ማለት ነው። ማርኬት ወደ እሱ ሪትሬስ ካደረገ በኋላ እሱ ጋር የኢንስቲቱሽናል ትሬደሮችን ኢንትሪ ተቀብሎ ሴል ሳይድ ሊኩዊዲቲ ይወስዳል ማለት ነው። This is an order block. Then there are two types of order block, bearish and bullish order block. So the bullish order block is the last bearish candle before the price pushes strongly up. So price strongly ወደ ላይ ከመሄዱ በፊት ያለችው last bearish candle bullish order block እንላታለን። So and the second one is the bearish order block. So bearish order block የምንለው ምንድነው? The last bullish candle before the price drops down. እኛው ነው የምታዩት like ትሬንዱ ካለቀ በኋላ at the end of the trend ነው። አፕ ትሬንዱ ሲያልቅ ነው ያኛው ማርኬት ስትራክቸር ሺፍት አድርጎ ሴል ሳይድ ሊኩዊዲቲ የሚወስደው ማለት ወይንም ደግሞ ባይ ሳይድ ሊኩዊዲቲ የሚወስደው። Okay, so the third one is how to identify order blocks. So basically ይሄኛው በቻርት ላይ ነው የምናየው. So let's go to the charts. Okay guys, እንዴት ናችሁልኝ? ወደ ቪዲዮ እንኳን በሰላም ተመለሳችሁ. So this one is the chart example. So here's how you can spot them out on your. So look for a strong impulsive move. So either way, ወደ ዳውን ሊሆን ይችላል ወደ ባይም ሊሆን ይችላል። either way እንዴት ሙቭ እንደሚያደርግ ላሳያችሁ። አሁን ለምሳሌ የምናየው ለቤሪሽ ኦርደር ብሎክ ስለሆነ ቤሪሽ ኦርደር ብሎክ እንዴት አድርጌ ማርክ-አውት አደርጋለሁ የሚለውን ቻርቴ ላይ አብረን እናያለን ማለት ነው። ኢምፐልሲቭ ሙቫችን ይሄውና። ሰው ኢምፐልሲቭሊ ሙቭ አድርጓል ማርኬት ወደ ኋላ ወርታች ማለት ነው። ሰው ከዚህ ኢምፐልሲቭ ሙቭ በፊት ያለችው ላስት ቡሊሽ ካንድል ማርክ አውት እናደርጋለን ማለት ነው። ኦፖዚት የሆነው ካንድሉ ማርክ አውት እናደርጋለን። ሶ ቤዚክሊ ኦፖዚት የሆነው ካንድል ማለት ደግሞ ይሄኛው ካንድል ነው። ሶ የላስት ቡሊሽ ካንድላችን እቺ ናት። ከዛ ሎውን እና ሃይውን ማርክ አውት እናደርጋለን። እንደን ደግሞ ማርክ ካረግን በኋላ ፕራይስ ምን እስከሚያደርግ እንጠብቃለን ማለት ነው። ፕራይስ እንደምትመለከቱት here ወደዚህ መጣ እንደን ደግሞ ምን አረገ? ሪትሬስ አረገ። so this is our retracement time. so price እዚህ ጋር ከመጣ በኋላ ፕራይስ እዚህኛው ከስር ላይ ያለውን ኦርደር ብሎክ ጋር ከመጣ በኋላ ፕራይስ ባክ ተመልሷል። so እንደም ባክ ከተመለሰ በኋላ ምንድነው ያደረገው? ፕራይስ ዳውን ሳይድ ሊኩዊዲቲ ነው የወሰደው። so እንደምትመለከቱት ፕራይስ ሪትሬስ እስከሚያደርግ እንጠብቃለን። እንደን ደግሞ ኮንፈርሜሽኖችን እንጠብቃለን። ኮንፈርሜሽኖች ማለት ምን ማለት ናቸው የሚለውን ላሳያችሁ። ኮንፈርሜሽን ማለት አሁን ለምሳሌ ኢንገልፊንግ ካንድል፣ ዶጂ ሊሆን ይችላል፣ ማርቦዙ ሊሆን ይችላል። የተለያዩ የሆኑ ካንድሎችን ማየት አለብን ማለት ነው። አሁን እየተመለከታችሁ ያላችሁት የጎልድ versus USD ነው። so 1 hour chart ላይ ነው ያለነው። so ወደ 15 minute chart ላይ lower time frame ላይ ገብቼ ላሳያችሁ። so basically market የካንድል አይነቶችን አልሰጠንም። so ምንድነው ያደረግነው? right here ስለ market structure shift
ነግራችኋለሁ። ማርኬት ስትራክቸር ሺፍት ማለት ፕራይስ እንደምትመለከቱት እስካሁን አፖቹን ብቻ ነበር እየነካ የነበረው። ሶ ፕራይስ ይሄኛውን አፕ ብሬክ አድርጓል፣ ይሄን ብሬክ አድርጓል፣ እንደን ደግሞ ይሄኛውን ብሬክ አድርጓል። ሶ እነዚህ ሎዎቹ አልተነኩም ማለት ነው። ፕራይስ ይሄዳል፣ ሪትሬስ ያደርጋል፣ ይሄን አይነካም። ከዛ በኋላ ይሄኛውን ብሬክ ያደርጋል። ሶ this is why we wait for a market structure shift. ሶ ፕራይስ እንደምትመለከቱት ላስት ሎ ይሄኛው ነው፣ እንደ ፕራይስ መጥቶ ብሬክ አድርጎታል። ሶ ማርኬት ስትራክቸር ሺፍት አለ ማለት ነው። ሶ ኢንትሪያችንን እዚች ጋር ማድረግ እንችላለን ማለት ነው። ሶ ቴክ ፕሮፊታችን የሚሆነው ኦል ደ ዌይ ቱ ዘ ኪ ሌቨላችን ድረስ ነው ቴክ ፕሮፊታችን የሚሆነው። ኪ ሌቨላችን የት ነው ብለን ካየን ደግሞ እንደምትመለከቱት ላስት ሎዋችን እዚህ እታች ላይ ተቀምጧል ማለት ነው። ሶ እንደን ሎር ሎ ላይ ኪ ሌቨላችንን አስቀምጠን ፕራይስን ለሴል ብንገባው እንደምትመለከቱት ያበደ የሆነ ትሬዲንግ ስትራቴጂ ይሰጠናል ማለት ነው። ይሄው እንደምትመለከቱት ከፌር ቫልዩ ጋፕ በላይ እናረጋታለን ስቶፕ ሎሳችንን። ቴክ ፕሮፊት ደግሞ ኦል ዘ ዌይ ቱ ዘ ኪ ሌቨል። ሶ and then ስናይፐር ኢንትሪ ትገባላችሁ ማለት ነው። So this is how you can easily mark out your bearish order block. So next one is we're going to move on to the bullish order block. So let's see how it works. Okay guys, so this is how we see a bearish order block. So bearish order block የሚለውን ደግሞ እንዴት እናያለን የሚለውን ምን ማድረግ ጀመረ? ወደ ላይ ፑል ማድረግ ስትሮንግሊ ወደ አፕዋርድ ፑል አድርጓል ማለት ነው። ላስት ሬድ ካንድላችንን ማርክ አውት እናደርጋለን። ሶ ምን እናደርጋለን? ላስት ስትሮንግ ኢምፐልሲቭ ሙቭ አይተናል። እንደን ደግሞ ላስት ቤሪሽ ካንድላችንን ማርክ አውት እናደርጋለን። እንደን ፕራይስ ሪትሬስ አድርገው ወደ እሱ እስከሚመጣ እንጠብቃለን። ይሄው እንደምትመለከቱት ላስት ካንድል ምንላት እቺ ቀይዋ ማለት ነው። እንደን በቀይዋን ሃይና ሎውን ማርክ አውት እናደርጋለን። እንደን ፕራይስ እሱ ጋር እስከሚመጣ እንጠብቃለን። እንደን we gonna take our TP to the next key level. so key levelአችን እቺ ናት እንደምትመለከቱት። so ቴክ ፕሮፊታችንን እስከሱ ብናደርግ ይሄው ያበደ ትሬዲንግ ሴትአፕ ይሰጠናል ማለት ነው። ይሄው እንደምትመለከቱት ለምሳሌ እንደዚህ ብናደርገው ይሄው ያበደ ትሬዲንግ ሴትአፕ ሰጥቶናል ማለት ነው። so now you know what is an order block, how to find it and how to trade it smartly. So if this video helped you to understand smart money concept better, make sure to like, subscribe and drop a comment below. Thank you for watching. This is ET Traders and I'll catch you in the next one. Bye.